የአርቲስት አንዱዓለም ጎሳ ባለቤትና እጮኛው የነበረችው ሞዴል ቀነኒ አዱኛ በዚህ ሰዓት ህይወቷ ማለፉ በሰፊው እየተዘገበ ይገኛል። ትላንትና ነው ቪዲዮውን ፖስት ያደረገችው። ይሄ ነገር ደግሞ የተፈጠረባት ዛሬ ጠዋት በጣም ያሳዝናል። ፖሊስም እነዚህን ጎረቤቶቹን ሙሉ ለሙሉ ጠቅላላ ለጥያቄ ወስዶ እስር ቤት እስካሁን እንዳሉና እየተመረመሩ እንደሆነ ነው። ሰላም ሰላም፣ ውድና የተከበራችሁ የሜዲት ኢንተርቴይንመንት ቤተሰቦች ይመስገን ፈጣሪ እኔ በጣም ደህና ነኝ። እንግዲህ ቤተሰብ ዛሬ እጅግ አሳዛኝ ነገር ተሰምቷል። ከወደ አዲስ አበባ አንዲት ሴት ከ5ኛ ፎቅ ላይ ወድቃ ተከስክሳ ተገኝታለች። የዚች ልጅ አሟሟት እስካሁን ጥያቄ ነው። ሰው ወርውሮ ገደላት ወይስ ደግሞ ራሷን ወርውራ ገደለች? እቺ ሴት ማን ናት? ቀነኒ አዱኛ ትባላለች። የታዋቂው ዘፋኝ አርቲስት አንዱዓለም ጎሳ ባለቤት ናት። አርቲስት አንዱዓለም ጎሳን ታውቁታላችሁ። በኦሮምኛ ሙዚቃ ኢንዱስትሪ ላይ ከፍተኛ እንቅስቃሴ እያደረጉ ካሉ ወጣቶች መካከል ትልቁን ድርሻ የሚወስደው አንዱዓለም ጎሳ ነው። በቅርቡ አዲስ አልበም አስመርቋል። ስለዚህ ጠቅላላ በኢትዮጵያ ሕዝብ ላይ ትልቅ ሀዘን ነው በእውነት የመጣው። የሞተችው አሟሟትም እጅግ አሰቃቂ የሆነ አሟሟት ነው። ታዲያችን ሴት ምን አገኛት? ብዙ ሰዎች የራሳቸውን የግል አስተያየት እየሰጡ ነው። ትክክለኛው መረጃ ግን ምንድነው? እስከ መጨረሻው ስትከታተሉት የምታውቁት ይሆናል። ፖሊስ እስካሁን ምንም ያለው ነገር የለም። እኔም ከቅርብ ሰዎች ያገኙት መረጃ አለ። ፌስቡክ ላይም የተለቀቀ አንድ ታማኝ መረጃ አለ። እሱንና ሌሎች ቪዲዮዎችን ይዤላችሁ መጥቻለሁ። በጣም ደግሞ ነገሩን አስከፊ የሚያደርገው ትላንትና ስትጫወት በማህበራዊ ትስስር ገጿ ላይም ቪዲዮዎችን ፖስት ስታደርግ ነበረ። ከሱ ጀምሮ እስከ መጨረሻው እስከ ትላንትና እስከ ዛሬ ጠዋት ያለውን ቪዲዮ ይዤላችሁ መጥቻለሁ። ሰዎች ምን አሉ? ትክክለኛውስ መረጃ ምንድነው? እስከ መጨረሻው ተከታተሉ። ቤተሰብ ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ ለኔ 1000 ጊዜ እጥፍ ሞራል ይሆነኛልና እባካችሁ ሰብስክራይብ ሳታርጉ እንዳታልፉ። ይመቻችሁ። እንግዲህ ቤተሰብ ትላንትና ያጋራቸውን ሙዚቃ ያጋራቸውን የቲክቶክ ቪዲዮ ላሳያችሁና ወደ ቀጣዮቹ እንሄዳለን። በባለቤቷ ሙዚቃ አንድ ምስል አጋርታ ነበር። እሱ ልጅ ሞተች ቢባል ማን ያምናል? በጣም ፍንድቅድቅ እያለች ዋንደ ኤጎ ይላል። ትላንትና ነው ቪዲዮውን ፖስት ያደረገችው። ይሄ ነገር ደግሞ የተፈጠረባት ዛሬ ጠዋት በጣም ያሳዝናል። እንዴት ናችሁ? አሁን የተሰማው ዜና በጣም አሳዛኝ ነው። የድምፃዊ አንዱዓለም ጎሳ ባለቤት ቀነኒ አዱኛ ህይወቷ ማለፉ ተሰምቷል። በነገራችን ላይ በትናንትናው ቀን ማይ ዋይፍ የኔ ሚስት ብሎ ይሄን ፎቶ ለጥፎ ነበር። እንግዲህ ዛሬ ምን እንደተፈጠረ አልታወቀም። ህይወቷ ማለፉ ብዙዎችን አስደንግጧል። በዚህ ቅጽበት ሂደቱም ምንድነው ምክንያቱ የሚለው ነገርም በፖሊስ እየተጣራ ይገኛል። ያለው ነገር እጃችን ላይ ሲደርስ እናጋራቸዋለን። ለድምፃዊው እንዲሁም ደግሞ ለሚያውቋት በተለይ የወጣት ሞት በጣም ያሳዝናል። ምክንያቱም ወጣት ብዙ ነገር ይጠበቃል። ለቤተሰቧ ትልቅ ነገር ነው። እንዲሁም ደግሞ ለሀገርም በጣም ወደፊት ብዙ ልትሰራ ያሰበቻቸው ነገሮች ይኖራሉና የወጣት ህልፈት በጣም የሚያሳዝን ነው። ለማንኛውም ለቤተሰቦቿ፣ ለሚያውቋት እንዲሁም ለድምፃዊው ጭምር መጽናናትን እንመኛለን። አዳዲስ መረጃዎች ኦኬ። ቤተሰብ በጣም የሚያሳዝነው ምንድነው? ትላንትና ባለቤቴ ማይ ዋይፍ ብሎ ፎቶዋን ፖስት አድርጎ ነበረ አንዱዓለም ጎሳ በትስስር ገጹ ላይ እና እስካሁን የተደረሰበት ነገር የለም ብላለች። ከ2 ሰዓት በፊት ፖስት የተደረገ ነው። እሺ ቀጣይ እንሂድ። እጅግ በጣም አሳዛኝ የተባለ ዜናን በዚህ ሰዓት ሰምቻለሁ። የአርቲስት አንዱዓለም ጎሳ ባለቤትና እጮኛው የነበረችው ሞዴል ቀነኒ አዱኛ በዚህ ሰዓት ህይወቷ ማለፉ በሰፊው እየተዘገበ ይገኛል። እጅግ በጣም የሚያሳዝን ነው። በዚህ በሶሻል ሚዲያ ላይ በሰፊው የምትታወቀው ቀነኒ አዱኛ ሞዴሊንግ ስራዋ በተጨማሪ ማህበራዊ ሚዲያ ላይ ንቁ ተሳትፎ በማድረግ የምትታወቅ ነች። አሁን ላይ ታዲያ ህይወቷ ማለፉን ሰምተናል። በዚህ ጉዳይ ላይ ተጨማሪ መረጃንም ወደ እናንተ የማደርስ ይሆናል። ለመላው ቤተሰቦቿ፣ ለመላው አድናቂዎቿ እንደዚሁም ደግሞ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ነፍስ ይማር። ኦኬ ብሩክ ኒውስ ነው ከዜና አቅራቢዎች በደንብ ይህን ነገር እየተከታተለ ያለው።
በቅርብም የለቀቀው ቪዲዮ አለ፣ ፖስት የተደረገ ቪዲዮ አለ። ምን አለ እስቲ ላሳያችሁ። ህይወት እንደዚህ ነች። ትናንትና ይቺ ልጅ ቪዲዮ እየለቀቀች ነበረ፣ ቀነኒ አዱኛ ማለት ነው። ስላማሟታም ብዙዎች እየጠየቃችሁኝ ትገኛላችሁ። ነገሩ በፖሊስ የተያዘ ስለሆነ እኔም ታዲያ ሚኒሊክ ሆስፒታል ተገኝቼ አስክሬኑ ያለበት ቦታ ማለት ነው ነገሮችን ለማጣራት ሞክሬ ነበረ። ነገር ግን ፖሊስ የሚሰጠውን መግለጫ ተከታትዬ ወደ እናንተ የማደርስ ይሆናል። አንድ ነገር ግን አለ፣ ህይወት እንደዚህ ነች። ትናንትና አለን፣ ዛሬ የለንም። እኛ እንባላለን፣ እንጋደላለን፣ ነገ ዘላለም የምንኖር ይመስለናል። ነገር ግን ሟቾች ነን። ለቀነኒ አዱኛ ነፍስ ይማር፣ ለአንዱዓለም ጎሳም መጽናናትን እመኛለሁ። መላው ቤተሰቦቿ፣ ወዳጅ ዘመዶቿ፣ አድናቂዎቿ በድጋሚ መጽናናትን እመኛለሁ። ነፍስ ይማር። ህይወት እንደዚህ ኦኬ። አዎ እስካሁን ምንም የተባለ ነገር የለም። ፖሊሶችም እስካሁን መረጃ አላወጡም እየተባለ ነው። ኦኬ። እና በጣም ለመላው የኢትዮጵያ ሕዝብ መጽናናትን እየተመኘን ነው። አንድ ፌስቡክ ፔጅ ላይ አንድ ያገኘሁት መረጃ አለ። ያገኘሁትን መረጃ ልንገራችሁ። እዚህ እንትን ላይ የአርቲስት አንዱዓለም ጎሳ ባለቤት ቀነኒ እና ከዚህ ከጎረቤቷ ጋር ተጣልታ ነበርና ከእሷ ጋር ተጨቃጨቁና ተጣሉ። ይህንን ሲያደርግ የነበረ የዓይን እማኝ ነበረ። ከዛ በኋላ እሷ ጎረቤቷ ከ5ኛ ፎቅ ላይ እንደወረወረቻት ነው እየተነገረ ያለው። እኔም በመስልክ መረጃ ጠይቄ ነበረ። እንዴት ነው ከሰው ጋር ተጣልታ ነበረ የሚል ሀሳብ ነው የሰማሁት። እንግዲህ ከሰው ጋር ብትጣላም የፈለገ ነገር ቢሆን እሷ ኑሮ ቢመራት እንግዲህ እንደምታውቁት ኑሮ የተመቻት ሴት ናት። ወይም በገንዘብ ደረጃ ይቸግራታል ተብሎ የሚታሰብ ነገር አይደለም። ከአንዱዓለም ጎሳ ከባለቤቷ ጋርም ችግር ውስጥ አልነበሩም፣ ጸብ ላይ አልነበሩም። ነገር ግን እሱ ጠዋት ላይ አልነበረም። ታዲያ ምንድነው የተፈጠረው? በሆነ ሰበብ ከዚች ከጎረቤታቸው ጋር ይጋጫሉ። ከዛ በኋላ ተወርውራ ተጣለች። የፌስቡክ ገጹ ላይ የተለቀቀው ማለት ነው። ተገደለች እና ተወርውራ ተጣለች ነው። ቅድሚያ ግን ተገድላ እንደነበረ ነው ነገሮችን እየተናገሩ ያሉት። እንግዲህ ትክክለኛው መረጃ ፖሊስ የሚያወጣው ነው የሚሆነው። ይሄ ምናልባት መላምት ሊሆን ይችላል፣ ፌስቡክ ገጹም ምናልባት የተሳሳተ ሊሆን ይችላል። ነገር ግን እኔ ደውዬ ካጣራሁትና የፌስቡክ ገጹ ላይ ካገኘሁት ነገር አንጻር እንደዚህ ነው እየተጠረጠረ ያለው። ፖሊስም እነዚህን ጎረቤቶቹን ሙሉ ለሙሉ ጠቅላላ ለጥያቄ ወስዶ እስር ቤት እስካሁን እንዳሉና እየተመረመሩ እንደሆነ ነው እኔ መረጃውን የሰማሁት። እንግዲህ አንዳንድ ጊዜ ጠላት ከየት እንደሚመጣባቸው አይታወቅም። ፈጣሪ ከሁሉ ነገር ይጠብቀን፣ ሀገራችን ኢትዮጵያንም ሰላም ያርገን እንጂ አስቸጋሪ ነው። ከጎረቤት ጋር ባለ ጸብ ነው ከ5ኛ ፎቅ ላይ ወርውረው የገደሏት። እሷ ራሷን በፍጹም አላጠፋችም ተብሏል። ምክንያቱም እኛ ራሱ እንደምናየው ትናንትና ደስተኛ ነበረች። ማህበራዊ ድረገጽ ላይ ቪዲዮዎች ፖስት እያደረገች ነበረ። ታዲያ ጠዋት ምን ተፈጠረ? በፍጹም የቤተሰብ ጉዳይ አይደለም፣ ከጎረቤት የመጣ ጦስ ነው ይሉናል። እንግዲህ ፌስቡክ ገጽ ላይ የተለቀቀውና እኔ በስልክ አጣርቼ ከቅርብ ሰው ያገኘሁት መረጃ። እንግዲህ ቤተሰብ በዚህ ጉዳይ ላይ ያለውን መረጃ ቶሎ እያመጣው እነግራችኋለሁ ማለት ነው። አዳዲስ መረጃም በቅርቡ ስለሚለቀቅ እኔም ቶሎ ከስር አሳውቃችኋለሁ። አዲስ ከሆናችሁ አሁንም ሰብስክራይብ አድርጉ። ሁላችሁንም ወዳችኋለሁ። ይመቻችሁ።